የማይቻለው የወንጀል ሚስጥር። ሰላም ተመልካቾቻችን፣ ዛሬ በዓለማችን ታሪክ ውስጥ ከተፈጸሙት እጅግ አስደናቂ ረቂቅና ለአእምሮ የሚያዳግቱም የባንክ ዘረፋዎች አንዱን ይዤላችሁ ቀርቤያለሁ። አንድ ባንክ ለመዝረፍ ምን ያስፈልጋል? መሳሪያ፣ ጥይት፣ የሰው ታጋቾች። ነገር ግን በፈረንሳይ ታሪክ ውስጥ ትልቁን ዘረፋ የፈጸመው ሰው እነዚህን ሁሉ አልጠቀምም። ይልቁን ወንጀሉን ፈጽሞም ሲወጣ በካዝናው ግድግዳ ላይም የተወው አስደናቂ ጽሑፍ እንዲህ ይላል: ያለ መሳሪያ፣ ያለ ሁከት፣ ያለ ጥላቻ። ስራ አስኪያጁም ቁልፉን አዞረው። ለመሆኑ ይህ ሰው ማን ነው? ከ20 ቶን በላይ የሚመዘነውንና 50 ሴንቲሜትር በላይ ወፍራም የሆነውን የብረት ካዝና እንዴት ሰብሮ ገባ? ፖሊሶችና መርማሪዎችን ለዓመታት ግራ ያጋባው ይህ የ1976ቱ የኒስ ከተማ የባንክ ዘረፋ ሙሉ ታሪክ አሁን ይጀምራል። ታሪካችን የሚጀምረው በፈረንሳዩ ከተማ አንዷ በሆነችው በኒስ ከተማ ነው። ቀኑ ሰኔ 19 በ1976 ዓ.ም ነበር። በከተማዋ እምብርት የሚገኘውና በዓለም አቀፍ ደረጃ ታዋቂ የሆነው ሶሳይቲ ጀነራል ባንክ እንደተለመደው በጠዋት በሩን ከፍቷል። ይህ ባንክ ከተማዋን ለሚኖሩ ሀብታሞች፣ ነጋዴዎችና ታዋቂ ሰዎች ትልቅ የደህንነት ዋስትና ነበረው። ሁሉም ሰው ውድ ንብረቱን፣ ወርቁን፣ ጥሬ ገንዘቡን በባንክ ካዝና ውስጥ ያስቀምጥ ነበር። የባንኩ ካዝናም ከተገነባም ከ70 ዓመት በላይም የሞላው ሲሆን በሩ ብቻውን 20 ቶን በላይ ይመዝናል። በዛች ጠዋት የባንኩ ስራ አስኪያጅ ከጥቂት ሰራተኞች ጋርም ለግብይት የሚሆነውን ገንዘብ ለማውጣት ከመሬት በታች ያለው ካዝና ወረደ። ስራ አስኪያጁም ቁልፉን አዞረው። ካዝናውም ውጫዊ በር በቀላሉ ተከፈተ። ነገር ግን ወደ ዋናው መግቢያው የሚያስገባው የውስጥ በር ጭራሽ አልቀሳቀስ አለ። በመጀመሪያ ሰራተኞቹ ምንም አልደነገጡም። በሩ አሮጌ በመሆኑ አልፎ አልፎ መታሰሩ የተለመደ ነበር። ነገር ግን ለግማሽ ሰዓታት ያህል ቢታገሉ በሩ ሊከፈት አልቻለም። በባንኩ ሳሎን ውስጥ የተቀመጡ ደንበኞች መበሳጨትና መጠራጠር ጀመሩ። ስራ አስኪያጁም ወዲያውኑ በሩን ለሰራውና ጥገና ለሚያደርገው ድርጅት ደወለ። ቴክኒሻንም ባለሙያ እንዲላክለት ጠየቀ። ከጥቂት ደቂቃዎች በኋላ ባለሙያው ደረሰ። መሳሪያዎቹን አውጥቶ በሩን መመርመር ጀመረ። የቁልፉ ሜካኒዝም ይሰራል። ቁልፉ ይዞራል። ነገር ግን በሩ ከቦታው ንቅንቅ አይልም። ባለሙያው ግራ በመጋባት ሌላ ተጨማሪ ከፍተኛ ባለሙያ ከድርጅቱ እንዲላክ አስጠራ። ሁለቱ ባለሙያዎች ለሰዓታት ሲታገሉ ወጡ ወረዱ። በመጨረሻም እርስ በእርሳቸው ተጠቃቅሰው አንድ አስደንጋጭ መደምደሚያ ላይ ደረሱ። በሩ መካኒካል ብልሽት የለበትም። ነገር ግን ከውስጥ በኩል የሆነ ነገር ደግፎ ይዞታል። በሩ የተዘጋው በውስጥ በኩል ነው። ይህ አባባል ለባንኩ ስራ አስኪያጅ ሙሉ በሙሉ እብደት ነበር። ወደ ካዝኖ የሚገባው ብቸኛው መንገድ 20 ቶኑን የሚመዝነው በር ብቻ ነበር። ምንም አይነት ሌላ ነገር፣ መስኮት ወይም መግቢያ በሌለበት ሁኔታ እንዴት አንድ ነገር ወደ ውስጥ በኩል በሩን ሊደግፈው ይችላል? ሁኔታው እየተወሳሰበ ሲሄድ በባንኩ ውጪ በሺዎች የሚቆጠሩ ሰዎች ተሰበሰቡ። በባንኩ ስራ አስኪያጅ ላይም ከፍተኛ ጫና ፈጠረ። በመጨረሻም የባንኩ አስተዳደር አንድ መራርና ደፋር ውሳኔን ወሰነ። የካዝናው ፍራም ኮንክሪት ግንብ በመቆፈር ውስጥ ያለውን ነገር ማየት። ባለሙያዎቹ ግዙፍ የቁፋሮ መሳሪያዎችን አምጥተው የካዝናውን ጎን መቆፈር ጀመሩ። ኮንክሪት ግንቡ እጅግ ወፍራም በመሆኑም ቁፋሮ ሰዓታትን ወሰደ። በመጨረሻም ምሽት ላይ አንድ ቀዳዳ ማውጣት ቻሉ። ከሰራተኞችም አንዱ የእጅ ባትሪውን አብርቶ በትንሽ ቀዳዳ ወደ ውስጥ ተመልክቶም እቃዎቹን ተመለከተ። በቅጽበት ፊቱ ገረጣ። ድምጹም እየተንቀጠቀጠ እንዲያለ አምላኬ ሆይ ባንኩ ተዘርፏል። የባንኩ ስራ አስኪያጅ ወዲያው ለፖሊስ ደወለ። በደቂቃ ውስጥም የኒስ ከተማ ፖሊሶችና የፈረንሳይ ከፍተኛ መርማሪዎች ቦታውን ከበቡት። ፖሊሶች ቀዳዳውን አብልጠው በማስፋት 5 የሚሆኑ መርማሪዎች ወደ ውስጥ ገቡ። ውስጥ ያዩት ነገር ማንም ሰው ሊገምቱ የማይችለው ነበር። የካዝናው ወለል በወረቀቶች በባዶ ጌጦችና በተሰባበሩ ቁልፎች ተሸፍኗል። በካዝና ውስጥም የነበረው ከ400 በላይም የደህንነት ሳጥኖች ተሰብረው ሙሉ በሙሉ ባዶ ሆነዋል። በሚሊዮኖች የሚቆጠሩ የፈረንሳይ ዶላር፣ ወርቅና ውድ አልማዞች ተወስደዋል። ነገር ግን መርማሪዎችን እጅግ ያስገረማቸውም ነገር በካዝናው ግድግዳ ላይም በደማቅ ቀለም የተጻፈው መልእክት ነበር: ያለ መሳሪያ፣ ያለ ሁከት፣ ያለ ጥላቻ። መርማሪዎቹም በፍርሃትና በድንጋጤ እርስ በእርስ ተያዩ። ዘራፊዎቹ ይህን ሁሉ ሀብት ዘርፈው በፖሊስና በባንኩ ላይም ሲያፌዙም እንደወጡ ተረዱ። ነገር ግን እንዴት ገቡ? የፖሊስ አዛዡ የእጁን ባትሪ ወደ ካዝናው ማዕዘን ሲያበራም አንድ ትልቅ ጉድጓድ ተመለከተ። ያ ጉድጓድ ቀጥታ ከመሬት በታች ያለው የከተማዋ የፈሳሽ ማስወገጃ መስመርም ይወስድ ነበር። ዘራፊዎቹ ስራቸውን ጨርሶ ሲወጡ እቃቸውን እዛው ትተው አልፈዋል። 27 የጋዝ ሲሊንደሮች፣ የኦክሲጅን ፓምፖች፣ አየር ማጽጃና 800 ሜትር ርዝመት ያለው የኤሌክትሪክ ገመድ። ይህ ግኝት ለፖሊስ አንድ ግልጽ ነገር ነገራቸው: ይህ የ2 ቀን ወይ የ3 ቀን ስራ አይደለም። ዘራፊዎቹ ይህን ዋሻ ለማዘጋጀት ለወራት ምናልባትም ለዓመታት ሊደክሙም ነበር። በጠቅላላ ዘራፊዎቹ ከ10 ሚሊዮን ዶላር በላይ፣ በአሁኑ ዘመን ከ50 ሚሊዮን ዶላር በላይ የሚገመት ሀብት ይዞ ተሰወሩ።
መገናኛ ብዙሃኑ ወዲያውኑ የክፍለ ዘመኑ ዘረፋ ሲሉ ሰየሙት። ፖሊሶች ወንጀለኞችን ለማግኘት የምድር ላይና የመሬት በታች ምርመራም ጀመሩ። የባንኩ ባለቤቶችም ዘራፊዎቹን ለጠቆመ ሰው $250,000 ለሽልማትም አዘጋጁ። በሺዎች የሚቆጠሩ ሰዎች ተጠየቁ። ነገር ግን ምንም ፍንጭ አልነበረም። ለመሆኑ ከዚህ ድንቅ እቅድ ጀርባ ያለው ሰው ማን ነው? ስሙ አልበርት ስፓጂራ ይባላል። አልበርት በውጫዊ ገጽታ ፕሮፌሽናል ፎቶግራፈር ነበር። በኒስ ከተማ ውስጥ ትንሽ የፎቶግራፊ ስቱዲዮ ነበረው። ረጋ ያለ ጥበብ የሚወድ ከባለቤቱ ጋር በእርሻ ቦታ የሚኖር ሰላማዊ ሰው ይመስል ነበር። ነገር ግን ከዚህ ገጽታውም ጀርባ አልበርት ከፍተኛ የወንጀልና የአድቬንቸር ፍላጎት ያለው ሰው ነበር። የቀድሞ ወታደርና ደፋር ሰውም ነበር። አልበርት የዘረፈውን ሀሳብ የመጣለት ከ2 ዓመት በፊት ነበር። በባንክ ውስጥ የሚሰራም አንድ ጎረቤቱ በጨዋታ መካከል አንድ ወሳኝ ሚስጥር ነገረው። የባንካችን ካዝና እጅግ ጠንካራ ቢሆንም ምንም አይነት የመሬት መንቀጥቀጥ ወይም የድምፅ አላርም ገመድ የለውም። ምክንያቱም በሩና ግንቡ ማንም ሊሰብሩ አይችልም ተብሎ ስለሚታሰብ ነው። ይቺ አንዲት አረፍተ ነገር ለአልበርት በቂ ነበረች። አልበርት ወዲያውኑ ወደ ባንክ በመሄድ በካዝና ውስጥም አንድ የደህንነት ሳጥን ተከራየ። በዚያም ምክንያት በሳምንት በርካታ ጊዜያትም ወደ ካዝናውም የመግባት ህጋዊ መብት አገኘ። ሌሎች ደንበኞች ሳጥኖቻቸውን ሲከፍቱ አልበርት በካሜራው የካዝናውን ማዕዘን ይቀርጽ ነበር። የግድግዳውንም ወፍራምነት፣ የካዝናውን ስፋትና የአየር ማለፊያዎችን በጥንቃቄ ማጠና። ነገር ግን ትልቅ ጥያቄው እንዴት ገብቶ ይወጣል የሚለው ነበር። አልበርት የከተማዋን ካርታ ሲያጠና ከመሬት በታች የሚሄዱ የፈሳሽ ማስወገጃ ቱቦዎችን ተመለከተ። እቅዱ ግልጽ ሆነ። ከፈሳሽ ማስወገጃዎችም ተነስቶ ወደ ባንኩ ካዝና ዋሻ እንቆፍራለን። አልበርት ስፓጅራ የመጀመሪያ እርምጃውን ወሰደ። ብቻውን የእጅ ባትሪም ይዞ ኒስ ከተማ ጨለማና የሚሸቱ ፈሳሽ ቱቦዎች ማስወገጃ ውስጥም ወረደ። ከመሬት በታች ያለው ጠረን እጅግ አሰቃቂ ነበር። አልበርት ሽታውን ለመቋቋም ወፍራም የኩባ ሲጋሮችን ይዞ ይወርድና ሳያቋርጥ ያጨስ ነበር። ለሳምንታት በቆሻሻ ውስጥም ሲመላለስ ገና አንድ ነገር ተረዳ። ከመሬት በታች ሆኖ የታችኛው መንገድ ላይም ካለው የባንኩ ህንጻ ጋር ማገናኘት በፍጹም አይቻልም። እዚህ ጋ ነው የአልበርት ብልህነት የሚታየው። አልበርት ጥሩ ልብስ ለብሶ የንግድ ሰውን መስሎ ወደ ኒስ ከተማ ማዘጋጃ ቤትም አመራ። እዚያም የከተማዋን መሰረተ ልማት የሚያጠና ኮንትራክተርን በመምሰል ከተማዋን ሙሉ በሙሉ ከመሬት በታች ያሉ የፈሳሽ ማስወገጃ ካርታዎችንም እንዲሰጡት ጠየቀ። ማዘጋጃ ቤቱን ምንም ሳይጠራጠር ካርታውን ሰጠው። አልበርትም ወደ ስቱዲዮ ተመልሶ ካርታውን በባንኩ ቦታ ጋር አያያዘው። አሁን ከፈሳሽ ማስወገጃው እስከ ባንኩ ካዝና ያለው ርቀት 10 ሜትር ብቻ እንደሆነ ማወቀ። ነገር ግን የ10 ሜትር የሚቆፈረው በከተማዋ እጅግ ሰው በሚበዛበትና መኪኖች በሚጨናነቁበት መንገድ ስርም ነበር። አልበርት ብቻውን ይህን ነገር ማድረግ እንደማይችል ስላወቀም ወደ ማርሴይ ከተማም ተጓዘ። እዛም በወንጀል ዓለም ታዋቂ ከሆኑት የፈሳሽ ማስወገጃ አይጦች ከተባሉ ከወንጀለኞች ቡድኖች ጋር ተገናኘ። አልበርት እቅዱን አቀረበላቸው። እነሱም ደግሞ የሰው ኃይልና መቆፈሪያ መሳሪያዎች እንዲያቀርቡ ተስማሙ። ፋሮ ተጀመረ። በየቀኑ ማሊያዎችን የለበሱ ዘራፊዎች በሚስጥር ወደ ፈሳሽ ማስወገጃ ይወርዳሉ። ድምጽ እንዳያሰሙም ሲሉ በኤሌክትሪክ መሳሪያዎችን ፈንታ በእጃቸው መቆፈሪያዎችና በመዶሻዎች ብቻ መቆፈር ጀመሩ። ስራው ሲኦል ነበር። ቦታው እጅግ ጠባብ በመሆኑም በሆዳቸው እየተሳቡ ይቆፍራሉ። የኦክሲጅን እጥረት ነበር። አየሩ እጅግ የሞቀና የተበከለም ነበር። በዙሪያቸው የፈሳሽ ቆሻሻ አይጦችም ይሯሯጣሉ። በአንድ ወቅት በአየር ማጣቱ ምክንያት አንዱ ሰራተኛ ራሱን ስቶ ነበር። አልበርት ስራው እንዳይበላሽ ሲል ወዲያው አዲስ መመሪያ ወጣ። ሰራተኞች በየ10 ደቂቃ ይቀያየራሉ። ከመሬት በላይ ካለው ገራጅ ገመድ በመሳብ አየር ማስጃና የኤሌክትሪክ መብራት ወደ ዋሻው አስገባ። ለማንኛውም አደጋ የሚሆን የሕክምና ባለሙያ በዋሻ ውስጥ መድቦ ነበር። ቁፋሮ ለ9 ሳምንታት ቀጠለ። በጁላይ ወር መጀመሪያ በመጨረሻውም የባንኩን ካዝና ነኩ። ነገር ግን የመጨረሻው ፈተና ገጠማቸው። 30 ሴንቲሜትር ወፍራም የሆኑ የተጠናከሩ ኮንክሪቶች። ይህ ኮንክሪት በእጅ መዶሻ መስበር አይቻልም። የኤሌክትሪክ ቁፋሮ መሳሪያዎች ያስፈልጋሉ። ነገር ግን መሳሪያዎቹ ሲሰሩ በፍጥነት ድምፁ ከመሬት በላይ ላለው ሰውን ከተሰማው ስራቸው ሙሉ ከንቱ ይሆናል። አልበርት የዚያን ጊዜ ሌላ ሙከራ አደረገ። ቡድኑ ከመሬት በታች ድሪሉን በዝቅተኛ ኃይል ሲያስነሱ አልበርት ከመሬት በላይ ባለው መንገድ ላይ ቆሞ አዳመጠ። መኪኖቹም ሲያልፉ የእግረኞችን ድምጽ ሲበዛ የድሪሉ ድምጽ በፍጹም አይሰማም ነበር። አልበርት አረንጓዴ መብራትም ሰጠ። ቁፋሪያቸውንም ጀመሩ። ዘራፊዎቹም የመጨረሻውን ጥቃት ለማድረስ የፈረንሳይ ብሔራዊ በዓል አቅራቢያም የሚገኘው ረጅም ቅዳሜና እሁድን መረጡ። ባንኩም ለ3 ቀናት ዝግ የሚሆንበት ጊዜም ነበር። እሁድ ሌሊት 8 ሰዓት ላይ ድሪሉ የኮንክሪት ግንቡን ሰብሮ ገባ። ዘራፊዎቹም በደስታ ጮሁ። ካዝና ውስጥም በወረፋም ገቡ። ካዝና ውስጥም እንደገቡ ያደረጉት የመጀመሪያው ነገር የካዝናው ዋና በር ከውስጥ በኩል በገመድ መዝጋት ነበር። በዚያም ምክንያት ፖሊስ ቢመጣ እንኳን በሩን ለመክፈት ሰዓታት ይወስድበታል። እነርሱ ግን በዋሻው ያመልጣሉ። በዚያም ሳጥኖችን መስበር ጀመሩ። ወርቅ፣
አልማዝ፣ የዶላር ጥቅሎች፣ ሚስጥራዊ ሰነዶች፣ በካዝና ውስጥ የነበረው ሀብት ከገመቱት በላይም ነበር። ዘራፊዎቹም በደስታ ተደናገጡ። በካዝና ውስጥም ሆነው ከሰባበሩት ሳጥኖች ውስጥ ያገኙትን የወርቅ ሳህሎች እና የብር መቁረጫዎች አውጥተው ወደ ወይን ጠጅም እየጠጡ ድግስን ደገሱ። በዚያው ዕለት እሁድ ቀን አስደናቂ ነገር ተከሰተ። አንድ የታጠቀ የመኪና ገንዘብ ወደ ባንኩ መጣ። ባንኩም ዝግ ስለነበር ሰራተኞቹም የሳምንቱን ስብስብ ገንዘብ በካዝናው ኮርኒስ ላይም ባለው ገንዘብ ማውረጃም ቀዳዳም ወደ ታች ጣሉት። ገንዘቡ የወደቀው ቀጥታ በካዝናው ውስጥ ካሉት ዘራፊዎች እጅ ላይ ነበር። ዘራፊዎቹም በሳት ተንከተከቱም። ለ27 ሰዓት ያህልም ካዝና ውስጥ በመቆየት 400 ሳጥኖችን ሰበሩ። ሰኞ 11 ሰዓት ላይም አልበርት ሰዓቱን ተመለከተ። ባንኩም ሊከፈት 4 ሰዓታት ብቻ ቀርተውታል። አልበርት የቀለም ብሩሽን አውጥቶ በካዝናው ግድግዳ ላይም ያንን ታዋቂ አረፍተ ነገር ጻፈ። ያለ መሳሪያ፣ ያለ እውከት፣ ያለ ጥላቻ። ከዚያም ሀብቱን በሙሉ በጆንያ አሽገው በዋሻውን በኩል ተሰወሩ። ዘረፋውም ከተፈጸመ ከ2 ወራትም በኋላ በኦክቶበር ወር ላይም ፖሊሶች የመጀመሪያ ፍንጭ አገኙ። ከቡድኑ አባላት 2ቱ የተዘረፈውን ወርቅ ለመሸጥ ሲሞክሩም ተያዙ። ፖሊስ ከፍተኛ ምርመራን በማድረግ በመጨረሻም ዋና አስተባባሪውን ስም አወጣ፣ አልበርት ስፓጂራ። ፖሊስ ወዲያውኑ አልበርትን በስቱዲዮ ውስጥ ያዘው። አልበርት በመጀመሪያ ወንጀሉ መፈጸሙን አላመነም። ነገር ግን ፖሊሶች በእርሻ ቦታ ላይም ሲፈትሹ ህገወጥ መሳሪያዎችን አገኙ። መርማሪዎቹም አልበርትን እንዲህ አሉት፣ ካላመንክ ባለቤትህን በህገወጥ መሳሪያ በመያዝ እንከሳታለን። ህይወቷንም በሙሉ እስር ቤት ታሳልፋለች። አልበርት ባለቤቱን እጅግ ይወዳት ነበር። ወዲያውኑ እውነቱን አመነ። እኔን የሰራሁትም አለ። አልበርት በቁጥጥር ስር ውሎም ምርመራውም ቀጠለ። የፈረንሳይም ህዝብ በዚህ ረቂቅ ሌባ ተደነቀ። አልበርትም በየሳምንቱ ወደ ፍርድ ቤትም እየሄደ ለዳኛው የዘረፋውን ዝርዝር ሁኔታ የሚናገር ነበር። ነገር ግን አልበርት ጊዜ እያጠፋ እንደነበር ማንም አላወቀም። ማርች 10 በ1997 አልበርት ከዳኛውና ከጠበቆቹም ጋር በፍርድ ቤት ውስጥም ተቀመጠ። አልበርት ካርታውን እያሳየም ዘረፋውን እንዴት እንደፈጸመውም ማብራራት ላይም ነበር። ዳኛውና መርማሪዎቹም ወደ ካርታውን ማጉረምርመውም ሲያዩ በድንገት አልበርት ወደ መስኮቱም ሮጠ። ቢሮውም በሁለተኛው ፎቅ ላይም ነበር። አልበርት ከመስኮቱም ውጪ ዘለለ። ከታች አደባባይ ላይ የሚቆመች አንዲት መኪና ጣሪያ ላይም አረፈ። በዚያውም ቅጽበት አንድ በሞተር ሳይክል የሚጠብቀውም ጓደኛውን መጥቶ አልበርትን ከኋላው አስቀምጦት ሞተሩን በከፍተኛ ፍጥነት እየነዱም ተሰወሩ። መላው ፈረንሳይ ፖሊስ ደነገጠ። አልበርት በፍርድ ቤት መስኮት ዘሎም አመለጠ። ከጥቂት ቀናትም በኋላ አልበርት የወደቀባትን መኪና ባለቤት በፖስት አንድ ደብዳቤ ደረሰው። በደብዳቤ ውስጥም $6000 ገንዘብና አንድ ማስታወሻ ነበረው። በመኪና ጣሪያ ላይ ስለወደቁ ስላበላሸሁት ይቅርታ አድርግልኝ፣ ይህ ለመኪና ጥገና የሚሆን ገንዘብ ነው። ከዚያ ቀን ጀምሮ ፖሊስ አልበርት ስፓጂራን ፍጹም ሊያገኘው አልቻለም። አልበርት በደቡብ አሜሪካ፣ በኤዥያ፣ በአውሮፓ ሀገራትም ተሸሽጎ ለ12 ዓመታት ኖረ። አልፎ አልፎ የመልክ ለውጥ ፕላስቲካል ሰርጀሪ በማድረግ ወደ ፈረንሳይ እየመጣ ጋዜጠኞችን ያናግር ነበር። ለጋዜጠኞችን ፎቶዎችን በመላክ ፖሊሶቹን የሚያፌዘባቸው ነበር። የተዘረፈውም ገንዘብ ወዴት እንደሄደም እስከዛሬ ድረስ የሚያክሰው አልነበረም። በ1989 ዓ.ም ዓለምን ያስደነገጠው አልበርት ስፓጂራ በ56 ዓመቱ በሳምባ ካንሰር ህመም ምክንያት በተሸሸገበት ቤት ውስጥም ህይወቱ አለፈ። አልበርት ስፓጂራ በታሪክ ውስጥም ትልቁና ረቂቁን የባንክ ዘረፋን ፈጸመ። የፈለገውንም አደረገ። ፖሊሶችንም አታለለ። በፍርድ ቤትም መስኮት ዘሎም አመለጠ። እስከ ህይወት ፍጻሜውም ሳያዝ እንደ ነጻ ሰውም አረፈ። ውድ ተመልካቾቻችን የአልበርት ስፓጂራ ታሪክ ይህን ይመስል ነበር። እሱ የተጠቀመው ብልህነት፣ ድፍረት አስደመማችሁ ወይስ ወንጀለኝነቱ? ታሪኩ ከተመቻችሁ ላይክ ማድረግ አትርሱ። ሌሎችም እንዲህ ያሉ አስደናቂ የእውነታ ታሪኮችን ለማግኘት ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁ እናመሰግናለን።